ከዛሬ 531 ዓመት በፊት ኪዳነ ምሕረት የአካባቢ ከብቶች ለእረኝነት ከብቶች የሚውሉበት ምድረ በዳ ነበረ። በአንቺ አማላጅነት አሴናዎት ሂድና አንጎለላ ላይ ቤተ መቅደሴን ሥራ አለችኝ አሉ። ማነሽ ብዬ ጠየቅኳት። እኔ እናት ሰሚነሽ ኪዳነ ምሕረት ነኝ። እግዚአብሔር ሲመርጥ ደብረ ታቦርን እንደመረጠ ይሄን ቦታ እግዚአብሔር መረጠ። ስራ የሰራ ከብር ብጣሹን ከሳንቲም ክስካሹን የሰጠ አይወቀስም፣ አይከሰስም፣ ገነት አስገባዋለሁ አለች። አመስግናት። እኔን ልበላችሁ አመስግኖ ታሪክ ተቀየረ። ልጅ ትሰጫለሽ አሜን። ስብሐት ወክብር ለስሉስ ቅዱስ በአብ ወወልድ ወመንፈስ ቅዱስ ምስጋና ይገባል ያሉ አባቶቻችን እግዚአብሔርን እያመሰገኑ ይገኛሉ። እኛም እንዲህ እንላለን። ደሎ ለአብ ወወልድ ወመንፈስ ቅዱስ። አዎ ለአብ ለወልድ ምስጋና ይገባል። በአንድነቱ በሦስትነቱ ለሚሰለፍ ለሚመሰገን ለሥላሴ ክብርና ምስጋና አምልኮትና ውዳሴማ ይገባል እያለን እናመሰግነዋለን። በባህሪ በሕልውና በአገዛዝ አንድ ለሚሆን ለሥላሴ ክብርና ምስጋና አምልኮትና ውዳሴ ለእሱ ይገባል። በላይ ያሉ ባህሪ መላእክት ዕለት ዕለት ያመሰግኑታል። ጥንቱን መፈጠራቸው ስሙን ሊያመሰግኑ ክብሩን ሊወርሱ ነውና በሰማይ ያሉ መላእክት እንዳመሰገኑት በሰማይ ያሉ መላእክት ዕለት ዕለት ስሙን እንደጠሩት በምድር ያሉ ደግሞ የሰው ልጆች እንዲህ እያሉ ያመሰግኑታል። አዎን አንተማ ክብርና ምስጋና ይገባል። ሰማይና ምድር ከመፈጠራቸው ወይም ከመዘረጋታቸው በፊት አንተ ነበር። አዳምም ከመፈጠሩ በፊት አንተ ነበር። አንተስ አንተ ክመዋ ምትክልዘ እያል ቅስመ አንተ ለዓለም ትሄሉ። አንተማ መቼም የምትኖር ነህ። ይህን ዓለም ካለመኖር ወደ መኖር ያመጣኸው አንተ ነህ። ይህን ዓለም ከመኖር ወደ አለመኖር የምታሳልፈው አንተ ነህ። እንዲህ ስታደርግ በባህርይ ሕማም ሞት የሌለብህ፣ እንዲህ ስታደርግ ድካም የሌለብህ፣ ድካም የማይስማማ ኃያል የሆንክ አንተማ ክብርና ምስጋና ይገባል እያልን እኛም እንደ መላእክቱ በሰማይ እንዳሉ እንደ መላእክቱ እንደ ረቂቃኑ በምድር ስንኖር እግዚአብሔርን እያመሰገንን እንኖራለን። ለምን ካላችሁኝ የእኛም ተፈጥሮ እንዲህ ነው። ስሙን ልናመሰግን ክብሩን ልንወስ አርአያውን ሰጥቶን በአምሳሉ በአርአያው ፈጥሮናል። ሰማያዊም ምድራዊም ስንሆን በምድር ስንኖርም እናመሰግነዋለን። በሰማይም እያመሰገንነው እንኖራለን። ክብር ምስጋና ለእርሱ ይሁን። ስብሐት ወክብር ለስሉስ ቅዱስ ደሎ ለአብ ወወልድ ወመንፈስ ቅዱስ ሰሎ ሰሮይ ሁሎ ጊዜ ድንግል አዛኝቱ እውነትም ዘነገሮሙ ለሐዋርያቲሁ ንጹሐን ሳህሉ ወምሕረቱ የሃሉ ምስለ ፓትርያርክነ ማትያስ ሊቀ ጳጳሳት አባ ቀለሚንጦስ ወምስለ መምህረነ ኃይለ ማርያም
ወምስለ ደብረነ ጽራርያም ወምስለ ካህናት ወዲያቆናት ወምስለ ኩልነ ሕዝበ ክርስቲያን ወይገባን ሀገሪትነ ኢትዮጵያ ለዓለመ ዓለም ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ለይኩን ለይኩን ቅዱስ ስሉስ እግዚአብሔር ሕያው ተሰለነ መንሶች ያከ
መንግሥት ቡሩክ አሜን ያሉትን በአሚነ ሥላሴ ያጽናልን። አሜን ያላሉትን ወደ አሚነ ሥላሴ መልስልን። ከማምላክ በረከቷን ጻዕመ ፍቅሯን ያውልብን ያሳድርብን። ሰዓተ ሌሊቱን ባርኮ ቀድሶ ያሳድረን። ማልቱንም ባርኮ ቀድሶ ያውልን። ከእናታችን ከሰሜንሽ ኪዳነ ምሕረት ጻዕመ ፍቅሯን ያውልብን። የታመሙትን ይማረልን። ሕፃናትን ያሳድግልን። ከሩቅም ከቅርብነታችን የምትማጸኑትን ጸሎታችሁን ምህላችሁን እናታችን ሰሜንሽ ኪዳነ ምሕረት ትቀበልላችሁ። በጉልበታችሁ በገንዘባችሁ በእውቀታችሁ በበረከት ሥራ የምትራዱትን እናታችን ሰሜንሽ ኪዳነ ምሕረት አለሁ በሕይወት በላችሁ። በጸሎታችሁ አስቡን አሳስቡን ያሉትን እናታችን ሰሜንሽ ኪዳነ ምሕረት ታስባችሁ እንዲህ ብለን ቅዱስ የሆነውና ገናና ስሙን እናመስግነው። የምትኖር ስምህ ይትጋደል መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተስርይ ዘንድ ለዘላለሙ። ሁላችሁም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለርስተ መንግሥተ ሰማያት የበቃንና የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ። ስለ እናቱ ስለ እናታችን ስለ ንጽሕተ ንጹሐን ስለ ድንግል ማርያም ብሎ ይምረን ዘንድ በእንተ ዘተነ ማርያም መሐረነ ክርስቶስ። ኦቶ ካፌ ንስሐ ኢየሱስ ክርስቶስ ስለ ኃጢአት ኃጢአተ ኩሉ ሕዝበ ከቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ንስሐን የምትቀበል ኃጢአትን የምታስተስር የኔንም የባሪያን ኃጢአት ወገኖችንም የሕዝብንም ኃጢአት ይቅር በል። ስናውቅ በድፍረት ሳናውቅ ክስተት ማልትም በሌሊት ከዓመት እስከ ዕለት ሁሎ ዘገበርነ ደምስስ ኃጢአት አለ ማይሰራ ኃጢአት እግዚአብሔር ይፍታ። ድንግል አዛኝቱ እውነትም ስባት ከሰራችሁት ቤት በታላቅ ክብር በታላቅ አጀብ ወላዲተ አምላክ ድንግል ማርያም እየባረከችን እየመጣችሁ እልል ብላችሁ እግዚአብሔርን አመስግኑ። ጃንጥላ የያዛችሁ በሙሉ ጃንጥላዎቻችሁን አውርዷቸው። ጃንጥላዎቻችሁን በሙሉ ጠፉ። እልል እያላችሁ ወላዲተ አምላክ ድንግል ማርያምን ተቀበሉ። አባቶቻችን ሲባረኳችሁ በረከቱን ተቀበሉ። ለስዕሏ እጅ እየነሳችሁ እየሰገዳችሁ ወላዲተ አምላክ ድንግል ማርያምን ተቀበሉ። ሁላችሁም በዚህ ያላችሁ እህቶች ፊታችሁን ወደ ኋላ መልሳችሁ የእመቤታችን የድንግል ማርያምን ስዕል በታላቅ እልልታ በታላቅ ድምቀት እያጀባችሁ ተቀበሉ። ክብር ምስጋና ለወላዲተ አምላክ ለድንግል ማርያም ነው። ለማርያም እንዘምራለን ለዘላለም እንዘምራለን ለዘላለም እያላችሁ እግዚአብሔርን አመስግኑ። ወላዲተ አምላክ ድንግል ማርያምን ስሟን ጥሩ። አባቶች ሲባርኳችሁ ዝቅ እያላችሁ እጅ እየነሳችሁ ለስዕሏ እየሰገዳችሁ በረከት አድርጉ። እንዘምራለን ለዘላለም የተዘጋች ደጅ ለዘላለም ሕዝቅኤል
ብሏል ለዘላለም ንጽሕት ናት በእውነት ለዘላለም በፍጹም ድንግል ለዘላለም አብነት አድርገን ለዘላለም እኛም እርሷን ለዘላለም በፍጹም ፍቅር ዘምራለን በፍጹም ፍቅር ዘምራለን ለማርያም ለማርያም እግዚአብሔርን አመስግኑ እያላችሁ የእመቤታችን የድንግል ማርያምን ስሟን ጥሩ አማላጅቷ ድረስን አዛኝቷን እያላችሁ ስሟን በሚቀጥሉ የዋይቷ ዓርብ ለዘላለም ሰላም አብሳሪ ለዘላለም ለጨለማ ሕይወቴ ለዘላለም ዝቅ ዝቅ እያላችሁ እጅ እየነሳችሁ የአባቶቻችንን ቡራኬ ተቀበሉ። እመብርሃን ጸሎታችንን እንድትሰማ ልመናችንን እንድትቀበል የወላዲተ አምላክ የድንግል ማርያምን ስሟን ጥሩ እልል እያላችሁ አመስግኑ። ለዘላለም አደራ ቅድስት አንቺ ነሽ ዋሴ አደራ ቅድስት አንቺ ነሽ ዋሴ። ክብር ምስጋና ለአምላካችን ለቅድስት ሥላሴ ይሁን። እልል ብላችሁ እግዚአብሔርን አመስግኑ። ይህቺ ጥንታዊትና ታሪካዊ ስዕል በታላቅ ክብር በታላቅ አጀብ እዚህ ጋር ደርሳለች። ወላዲተ አምላክ ድንግል ማርያም እናታችን የሁላችንንም መጨረሻ ታሳምርልን። እግዚአብሔርን አመስግኑ። እሺ ያ ብዙ ሰዎች በመካከላችሁ አሉ። ራሳችሁን ጠብቁ። እንዲህ ግፊያ ሲኖር ብዙ ሰው ጭንቅንቅ ሲኖር ስልኮቻችሁን እንዳይወስዱባችሁ ጥንቃቄ አድርጉ። አሁን ስዕሏን በታላቅ ክብር ስትመጣ ቀርጻችኋል። ስልኮቻችሁን ኪሳችሁ አስገቡና ቀጥሎ የምንሄድበት መርሃ ግብር ስላለን አንዳንድ ነገሮች ልንገራችሁ። ይህቺ ጥንታዊትና ታሪካዊ ስዕል ወደዚህ ቦታ የምትመጣበት የራሱ የሆነ ትውፊት አለው። የቅርቡን ኮሮና ጨምሮ እዚህ አካባቢ ወረርሽኝ፣ ረሃብ፣ ቸነፈር ገብቶ አያውቅም። የታመሙ ሲኖሩ ከእንስሳት መካከል ቢሆን የታመሙ ሲኖሩ ወገኖቻችን ሲጨነቁ ዝናቡ እምቢ ሲል ምድር ፍሬ አላበቅልም ስትል የእመቤታችን የድንግል ማርያምን ስዕል አውጥተው ምህላ አድርሰው የእመቤታችን የድንግል ማርያምን ስዕል አውጥተው ተማጽነው የቅርቡን ኮሮና ጨምሮ ሁሉም በረከት አግኝተዋል። እንደ ቸነፈር ከወረረን ኃጢአት፣ እንደ ረሃብ ከራቀን ጸጋ፣ ሰውነታችንን ካጎሳቆለው በደል፣ መልካችንን ከለወጠው ኃጢአት ወላዲተ አምላክ ድንግል ማርያም ሁላችንንም ተሰውረን። የእመቤታችን የድንግል ማርያም ስዕሏ የስዕሏ ቀለም 3 ነው። ቀይ፣ ሰማያዊና ቢጫ ነው። ቅዱስ ኤፍሬም በውዳሴ ማርያሙ ላይ የሰማዕታት እናታቸው የጻድቃን እመቤታቸው የመላእክት እህታቸው አንቺ ነሽ ብሎ ተናግሮ እንደነበር ቀዩ የሰማዕታት እናት እንደሆነች ለማጠየቅ፣ ሰማያዊው ያላትን ሰማያዊ ክብር ለመናገር የጻድቃን እመቤትነቷን ለመግለጽ፣ ቢጫው ደግሞ የብርሃን እናት እመብርሃን እንደሆነች ለማጠየቅ ነው። በቀኝና በግራ መላእክት ክንፋቸውን እንደዘረጉ ሆነው ክንፋቸውን ረበው ይታያሉ። መላእክትን ይተጋቢኦሙ ሰፉ ክነፊኦሙ ላይ ለማርያም ብሎ ቅዱስ ያሬድ እንደተናገረ ይህንን ለመግለጽ ነው። መላእክት ሰማያውያን ካህናት ናቸውና ሙሉ ልብሰ ተክህኖ እንደለበሱ ተደርገው ይሳላል። በእመቤታችን በድንግል ማርያም በትከሻዋ ላይ ኮከብና ጨረቃ ተስሎ ይታያል። ልጇን በግራዋ አቅፋ እሷ በቀኙ በኩል ቆማ ይታያል። ቅዱስ ዳዊት በመዝሙሩ የወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች ብሎ እንደተናገረ የብርሃን እናት እመቤታችን በቀኙ የምትቆም የምታማልድ እናት እንደሆነች ለማጠየቅ ነው። ልጇ መድኃኔ ዓለም ኢየሱስ ክርስቶስ በአንድ እጁ የተጠቀለለ መጽሐፍ፣ በአንድ እጁ ደግሞ ዓለምን ይዞ ይታያል። መጽሐፉ ምንድን ነው ቢባል ለአባቶቻችን በሕገ ልቡና፣ ለነቢያት በሕገ ኦሪት፣ ለሐዋርያት በሕገ ወንጌል ሥርዓትን የሠራሁላችሁ
ሕግን የሰጠኋችሁ አምላካችሁ እኔ ነኝ ሲል ነው። ዓለምን መያዙ ዓለምን ትላንት የፈጠርኳት ዛሬም የማስተዳድራት ነገም የማሳልፋት አምላካችሁ እኔ ነኝ ሲለን ነው። በእመቤታችን በድንግል ማርያም ትከሻ ላይ ኮከብና ጨረቃ ተስለዋል። ኮከቡ የሚያበራ የንጋት ኮከብ እኔ ነኝ ብሎ እንደተናገረ የጌታችን እናት እመቤታችን እንደሆነች ለማጠየቅ ነው። አንድም ፀሐዩ ሊቁ ቅዱስ ያሬድ ለእመቤታችን የተናገረው አንድ ነገር አለ። አንቲ ምስራቅ ወወልድኪ ፀሐይ ጽድቅ፣ አንቺ ምስራቅ ነሽ ልጅሽ የጽድቅ ፀሐይ ነው ብሎ እንደተናገረ በትንቢተ ሚክያስ ምዕራፍ 4 ቁጥር 2 ላይ ስሜን ለምትፈሩ ለእናንተ ደግሞ የጽድቅ ፀሐይ ትወጣላችኋለች እንዳለ ፀሐይ ጽድቅ ኢየሱስ ክርስቶስን ያስገኘች ምስራቅ እመቤታችን እንደሆነች ለማጠየቅ ነው። በወርቅ ጫማዋ ለተጠማ ውሻ ውሃ እንዳጠጣች ለማጠየቅ የወርቅ ጫማ እንዳደረገች ተደርጎ ተስሏል። በግራና በቀኝ ወንዶች በወንዶች አንቀጽ፣ ሴቶች በሴቶች አንቀጽ በጉልበታቸው ተንበርክከው በግንባራቸው ተደፍተው ለእመቤታችን የጸጋ ስግደት ሲሰግዱ ይስተዋላል። እግሮቹ በቆሙበት ቦታ ሁሉ እንሰግዳለን ይላል መጽሐፍ ቅዱስ። በእመቤታችን ማኅፀኗን ዓለም አድርጎ 9 ወር ከ5 ቀን ለከተመው ጌታ ለድንግል ማርያም ልጅ ለመድኃኔ ዓለም ኢየሱስ ክርስቶስ እናት ለድንግል ማርያም የጸጋ ስግደት እንደሚገባት ለማጠየቅ ነው። ወላዲተ አምላክ ድንግል ማርያም አገልግሎታችንን ትቀበልልን። እንግዲህ የእመቤታችን የድንግል ማርያም ስዕሏ አይኖቿ ሁላችንንም የሚያይ እዛም ጥግ ያለ እዚህም ጥግ ያለ እዚህም ጥግ ያለ እኩል ቢያት አብሮ የሚንከራተት ስዕል ነው። በጣም የሚያስደስት ስዕል ነው። የምትጠራጠሩ ካላችሁ ቦታ እየቀያየራችሁ ማረጋገጥ ትችላላችሁ። እንግዲህ መድኃኔ ዓለም ኢየሱስ ክርስቶስን በከብቶች በረት ስትወልድ ሰብአ ሰገልን እየመራ የመጣ ኮከብ ነበረ። ሰብአ ሰገል 30,000 ሰራዊት አስከትለው ከሩቅ ምስራቅ ገስግሰው ወደ ቤተልሔም መጥተው ነበር። እዚህ የምታዩቸው ካህናት የሰብአ ሰገል ሰራዊት ምሳሌዎች ናቸው። አንድም በእመቤታችን ግራና ቀኝ ቅዱስ ሚካኤልና ቅዱስ ገብርኤልን እንዳየን ሰራዊተ ሚካኤል በበነገዶሙ ወበሰራዊተ ገብርኤል በበግርማሆሙ እንዳለ ሊቁ እነዚህ የነገደ ሚካኤልና የነገደ ገብርኤል ሰራዊት ተደርገው ይወሰዳሉ። እዚህ የምታዩቸው 3 ዲያቆናት መጎናጸፊያ ይዘው በሙዳይ 3 የመጣውን እጅ መንሻ ለማጠየቅ ነው። ዕጣኑ ወርቁና ከርቤው፣ ዕጣኑ ለአምላክነቱ፣ ወርቁ ለመንግስቱ፣ ከርቤው ለመራራ ሞቱ የመጣ ምሳሌ ነው። እንግዲህ ይቺ ስዕል ስትወጣ ብዙ ቤተሰቦቻችን እዚህ ሀገር ያሉ ወዳጆቻችን ፈትለው ሰም አቅልጠው ለቀንዲል ለመብራት የሚሆነውን ስጦታ ይዘው መጥተው ምጽዋታቸውን ይዘው መጥተው በመብርሃን ፊት እያለቀሱ በረከት እየተቀበሉ መሄድ ቆይታቸው ነው።